بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. أما بعد يتكبرات وندمت تجمل العالم تقولي السلام عليكم ورحمة الله وبركاته. تقبل الله منا ومنكم صالح الأعمال. أطريا لك شملك تالين لملا إثيوبيا حزبنا بحالا دمو የተወሰነ ሰዎች ደግሞ ጠቅሳለሁ። በአሁኑ ሰዓት በመነከታተለው ያለን ማለት ነው በሃይማኖት የተነሳ ችግሮች ምናምን እንሰማለን እና ማንንም ሰው አቅል ያለው ሰው ወይ ጤና ያለው ሰው የትም ቦታ ችግር ሲፈጠር አያስደስተውም። ስፔሻሊ ደግሞ ሙስሊም ከሆነ እስልምና የሚለው ከሆነ አያስደስተውም። ነገር ግን አላህ Subhanahu Wa Ta'ala ለሁላችን ኃላፊነት የሰጠን በዚህ ምድር የራሳችን አቋም ለመውሰድ ሐቅ ለመደገፍ አላህ የሚለው ለማስተግበር ስለሆነ እንጂ ዝም ብሎ ለሐቅ ያልያዘ ሰው ለመደገፍ አይደለም። እና እኔ አስታውሳለሁ መጀመሪያ የትግራይ ጦርነት ሲፈረድበት ማለት ነው እናንተም በመላ ኢትዮጵያ በጣም ደጋፊ ሆኖ እንደዚህ እጃቸው አድርጋችሁ መላ ኢትዮጵያ ሙስሊሙም ክርስቲያኑም ቄሱም ሙፍቲ ዑመርም አሁን ሙፍቲ ዑመር ወጥቶ እየጮኸ ያለ በዛ ሰዓት ግን በጣም ደጋፊ ሆኖ ከሚሊታር ጋር ሆኖ ፎቶ እየተነሳ እየባረከ ቄሶችም መስቀል ይዘው እየባረኩ ይጁ እንግዲህ ህዝብ ትግራይ ደብድቡት ግደሉት ጨርሱት ብላችሁ ባረካችሁ ለዚህ አይነት ስራ ስትደርሱ ማለት ነው በጣም የሚያሳዝን አመላከት ነበረባችሁ። እኔ በዛ ሰዓት ወጥቼ ራሱ ስናገር አንቺ ዘረኛ አንቺ ምናምን ስትሉ አረሳም። እኔ ዘረኛ አይደለሁም። እኔ ግን አላህ ያለን ከተበደለ ቁሙ ነው ያለ እንጂ ከበዳይ ቁሙ አላለንም። በሁሉም ሃይማኖት በርግጥ በሁሉም ሃይማኖት እንደሱ ነው የሚለው። ግን በአሁኑ ሰዓት እንግዲህ ሃይማኖት ለቢዝነስ ነው የሚሰራ ለፖለቲካ ለጥቅም እንጂ ሃይማኖት ማለት እኮ መጀመሪያ ህግ ያመጣ በዚህ ዓለማችን ነው። እነዚህ ሁሉ አንቢያቶች ለሐቅ የሞቱ ከሐቀኛ የሆኑ ከምስኪን አጠገብ ሆነው የረዱ ከነዚህ ስልጣን ያላቸው ሁሉ እየተጣሉ ማንም ነቢ ከስልጣን ያላቸው ሰው ተዋደው አያውቅም። ምክንያቱም እሱ ለአኺራ ነው የሚሰራ ነቢ ለአኺራ ነው የሚሰራ ስልጣን ደግሞ ባለስልጣን ደግሞ ለቻለም ስልጣኑ ለማራመድና ለመጠቀም ነው የሚፈልገውና በሙሉ ህዝብ ቢያልቅ ምንም አይመስለውም። ስለዚህ አይገናኝም። ሃይማኖት ለኸይር ነገር ለመስራት ነው ከስልጣኑ ጋር ሲገናኝ ለጥሩ ለመምከር ለጥሩ ለመስራት ካልሆነ በስተቀር አብሮ ጎን በጎን ሆኖ የሄዱት ብዙ አታገኙም። በጣም አነስተኛ ነው። እኛ ራሱ በእስልምና ላይ ለረጅም ጊዜ አይደለም እንደሱ የተጓዘ ረሱል ሰለላሁ ዐለይሂ ወሰለም መሬቱ በሐቅ አድርጎ ሲገዛ ማለት ነው። በኋላ ኹለፋ አራሺዲን ሲመጡ ዑመር ኢብኑ አብዱል አዚዝ አምስተኛ ኹለፋ የሚባል በኋላ እየተቀየረ ነው ይመጣ። ምክንያቱም ስልጣኑ ለራሱና ለልጆቹ ያደረጉት ሲሄዱ ዙልም በደል ተጀመረ እስካሁን ድረስ ማለት ነው። እስካሁን ድረስ በመላ ሙስሊም ሀገሮች ስልጣን የያዙ ሰዎች በጣም ነው የሚበድሉ ለሰው በሐቅ አይደለም የሚሄዱ እስልምና በሚላቸው አይደለም የሚሄዱት። እና እናንተ ስትደግፉ በዛ ሰዓት አላህ የሚጠይቀናል አላላችሁም። ስፔሻሊ ደግሞ ሙፍቲ ዑመር ኢድሪስ ነው ዋናው። እሱ ብቻ ሳይሆን እነዚህ ድምጻችን ይሰማነ ያሲን ኑሩ እና አቡበከር ከአቢ አህመድ ጋር ሆኖ ጉድ ሲሉ በቃ ሲሳሳቁ ሲታቃቀፉ አረ በቃ ዓለም የያዙት መሰላቸው። ስፔሻሊ ደግሞ ሙስሊሞች እናንተ ስልጣን የተሰጣችሁ መስላችሁ በጣም ነው የተሸወዳችሁ።
ምክንያቱ አብይ አህመድ ለስልጣኑ እንጂ ለእናንተ እቺ ምታክል የሚያስብላችሁ አይደለም። አብይ አህመድ ለሁሉ ሰው ነው የሚያባላ ያለው። ለኦርቶዶክስ አስታርቃችሁ ብሎ አጣላቸው፣ ለሙስሊም እንደሱ አድርጎ አጣላ። ለማን ያልሸወደ ሰው የለም። እና ይህን መሪ ትክክለኛ መሪ አይደለም፣ ለማንም የሚበጅ አይደለም፣ የሚጠቅም አይደለም፣ ለኢትዮጵያ አልጠቀመም። እንደገና ደግሞ ዋናው አብይ አህመድ ከኢሳያስ አፈወርቂ ሲሆን መማር ነበራችሁ። ኤርትራ ምን እንዳደረጋት ኢሳያስ አፈወርቂ ብታውቁ አትደሰቱም ነበር። ምክንያቱም እናንተ ግን ምን መሰላችሁ፣ በቃ ችግሩ ትግራይ ላይ የሚቀር ነው ይመስላችሁ። በህዝብ ትግራይ ነጃሽ ሲመት ምንም አላላችሁ፣ ምንም አልተናገራችሁ። ነጃሽ የሚያክል ታሪካዊ መስጂድ ማለት ነው፣ ታሪካዊ ደሪሕ ያለበት የሰሓባ ደሪሕ ያለበት ቦታ ታሪካዊ ዋና ታሪካዊ የነጃሽ አክሱም ቢሆንም ኤኒዌይ አሁን ያለው ግን ነጃሽ ነው። እና በዓለም ዋና መጀመሪያ እስልምና ሲገባ ምድረ ሀበሻ የተባለ አክሱም ላይ ነው የገባ፣ ነጃሽ ላይ ነው የገባ። እናንተ በነጃሽ ስም ስትነግዱ፣ ወደ ኢማራት ስትሄዱ፣ ወደ ሳውዲ አረብ ስትሄዱ፣ ገንዘብ ስትቀበሉ የትግራይ ህዝብ እየሞተ ነው። እናንተ በእስልምና አይን ባታዩ በሂማኒቲ ማየት አትችሉም ነበር? የፈለገ ይምጣ። አሁንም ብዙ ሰዎች ትግራይ እኮ ሙስሊም የለም ብላችሁ ትናገር። ባይኖርስ አለ፣ ግን ባይኖርስ ሰው መሞት አለበት፣ መገደል አለበት። እስልምና እኮ እንደሱ አይልም። ለማንም ዝም ብሎ ይጥፋ ይገደል አይልም። ጅሃዱ ሲፈቀድ ራሱ ተቃዋሚ ስታገኝ፣ ላንተ ሊያጠፉ ሲመጡ ሊያስቸግሩ ሲመጡ ነው እንጂ ዝም ብሎ አይደለም። ስለዚህ እናንተ ራሳችሁ የማይመጣችሁ መስላችሁ ደግፋችሁ ማለት ነው። እናንተ ግን ስፔሻል እነ ሙፍቲ ዑመር አላህ ስብሓነሁ ወተዓላ በቁርአን ምንድን ነው የሚለው? ኢነ አላህ ያእሙሩ ቢልዓድሊ ወልኢሕሳን ወኢታኢ ዚል ቁርባ ወየንሃ ዐን ልፋሕሻኢ ወልሙንከር ወልበጊ የዒዙኩም ለዓለኩም ተዘከሩን። አላህ ስብሓነሁ ወተዓላ የሚወደው በዚህ መሬት ላይ ማለት ነው ሐቀኛ መሆን ነው። ዓድል ማለት በሐቅ ስትፈርድ፣ በፍርድ በትክክለኛ ስትፈርድ ማለት ነው። ነጃሽ የሚወደደው እኮ እነዚህ እንግዶች መጥተው ቦታ ሲያጡ እነሱ የመካ ሰዎች መግደል ሲፈልጋቸው አብሽሩ ብሎ አስገብቶ እንደፈለጋችሁ ሁኑ ብሎ ሐቅ ሰጣቸው፣ መብት ሰጣቸው። ለዛ ነው ሁሌ ረሱል ሰለላሁ ዐለይሂ ወሰለም ምን አለ? ኢነ ፊል ሐበሻ ፊሃ መሊኩን ዓድል ነው ያለ፣ ላ ይዝለም ዐንደሁ አሐድ። በሐበሻ ላይ አንድ ንጉስ አለ ሐቀኛ የሆነ፣ እሱ ዘንድ ማንም አይበደልም ነው የተባለ። ስለዚህ እንዲሁም በዛ ሰዓት ክርስቲያን ነበረ ነጃሺ ማለት ነው፣ ሙስሊም አይደለም የነበረ። ሌላ ሀገሮች ስንት ሀገር እያለ ቅርብ ለመካ ማለት ነው። ሌላ እነ ሮማን እነ ፉርስ ሻም ነበረ፣ የተለያየ ቦታ ነበረ። ረሱል ሰለላሁ ዐለይሂ ወሰለም ወደ እነሱ መላክ እኮ አልጠፋውም፣ ግን እዛ ዓድል አልነበረም። ዓድል ማለት በቃ ፍርድ፣ ትክክለኛ ፍርድ፣ ትክክለኛ አገዛዝ አልነበረም። በጣም በዳዮች ነበሩ፣ ዙላማ ነበሩ፣ ዛሊሚን ነበሩ። እና በዛ ሰዓት ይህን ንጉስ እንደዚህ ስላለ አያችሁ፣ ክርስቲያን ሆኖ አላህ ስብሐነሁ ወተዓላ የሚወደው ረሱል ሰለላሁ ዐለይሂ ወሰለም ሪኮመንድ የሚያደርገው። ምክንያቱም በዛ ሰዓት የክርስትና የሚያምኑ ሰዎች እስልምና ገና ስላልመጣ ጥሩ ያደረገ ጀነት ይገባል፣ መጥፎ ያደረገ ደግሞ ጀሃነም ይገባል። እሱ እስልምና ሲያቅላክን ሰልመዋል። ስለዚህ እኛ እንደ ኡማ ማለት ነው አላህ ስብሐነሁ ወተዓላ ምንድን ነው በቁርአን ያለን? እኛ ሁሌም ማናስታውሰው ማለት ነው ኩንቱም ኸይረ ኡመትን ኡኽሪጀት ሊናሲ ተእምሩና ቢልማዕሩፍ ወተንሀውና ዐኒል ሙንከር ወትኡሚኑና ቢላህ። አያችሁ አላህ ያለ ለሙስሊሞች ማለትም ኩንቱም ያኒ ኩንቱም ወማዝልቱም እንደ ኡማ መሆን ያለባቸው የኸይርና የዓድልና የመጥፎ ሲታይ ደግሞ ይሄ መጥፎ ነው፣ ትክክል ሲታይ ደግሞ ትደግፋላችሁ። እንደሱ ነው የሚለው። ኩንቱም ኸይረ ኡመትን ኡኽሪጀት ሊናስ ተእምሩና ቢልማዕሩፍ ወተንሀውና ዐኒል ሙንከር ወትኡሚኑና ቢላህ ወለው አመነ አህለል ኪታብ ለካነ ኸይረን ለሁም ሚንሁም ልሙእሚኑና ወአክተሩሁም ልፋሲቁን። እና እንደዚህ ነው ያለ አላህ ስብሐነሁ ወተዓላ ኩንቱም ኸይረ ኡመትን ኡኽሪጀት ሊናስ። ሊያንተ ኩንቱም ማለት ነበራችሁ ሳይሆን ከይኑን ለሁሌ ኡመት ሙሐመድ
ለኸይር የምትጠራ ኡማ መሆን አለባት። እና እናንተ በዛ ሰዓት ለዚህ ውድመት በትግራይ የተከሰተ ደግፋችሁ እናንተ ፍሪ የምትሆኑ መስላችሁ እናንተ ነፃ ስለምትሆኑ ከሞት ከምንድነው ኑሮ ውድነት ከሁሉም ነገር መሰላችሁ። ግን አይደለም፣ እንደሱ አይደለም። እንደዚህ ምን ይላሉ? መን ሐፈረ ሑፍረትን ለአኺ ወቀዐ ፊሃ፣ ለወንድሙ የሚቆፍረው ጉድጓድ በራሱ ይገባበታል። ስለዚህ እኔ በጣም የገረመኝ ሰውዬ አሁን ወጥቶ የጎንደር ሙስሊም የወሎ ሙስሊም የምናምን ሙስሊም ሲባል ምን ስለሆነ ነው እንደሱ የተሰማው? ሙፍቲ ዑመር በጣም ነው የሚገርመው። አንዴማ ካገኘሁት አላሁ ሙስተዓን። አይደለም የት ነው ያስቀመጥኩት? ሰምታችሁ ትሆናላችሁ ሰው የተናገረው። ሼር በሉልኝማ ለአማርኛ ግሩፖች ስፔሻሊ ሼር በሉልኝ። የት ነው ያስቀመጥኩት? እየተናገሩ ነበር። እስኪ ይሄ ነጃሽ እንደዚህ ፈርሶ ማለት ነው። እንደዚህ ነጃሽ ፈርሶ ምንም አላላችሁ። ይሁት ምንም አልተናገራችሁ። ሁሉ አሜን ነው ያለ፣ ምንም አልተቃወመም። እና አሁን ግን ሙፍቲ ዑመር ወጥቶ ይሄ መቆም አለበት ምናምን ብሎ እየተናገረ ነበር። የት ነው ያስቀመጥኩት? አዎ አገኘሁት። አልሐምዱሊላህ ፋኖ የሚላል ገዳይ እንታገሰው እንታገለው አድርስ መጨረሻ። ይሄ ሙፍቲ ይሄ ነው ከሚሊታሩ ሆኖ ይታያቸዋል። ከሚሊታሩ ሆኖ እየደገፈ አይዛችሁ እያለ አሳፋሪ ታሪክ ነው ይሄ። አሳፋሪ ታሪክ በህዝብ ትግራይ ህልቀት እንዴት እንደደገፋችሁ የሚያሳይ ነው። አሁን ፋኖ ትላላችሁ። ይሄ ደሪሑ መስጊዱ እንዴት እንትን እንደሆነ ፋኖ የሚላል ገዳይ እንታገሰው። ሌላ ንግግር ነበራቸው። ሁላችሁ አይታችሁ ትሆናላችሁ። ይሄማ ለእናንተ ምንም አልመሰላቸውም። ለምንድን ነው ሐቅ ማትናገሩ? የትግራይ ህዝብ ሰው አይደለም? እናንተ ብቻ ናችሁ ሰው? አላህ የፈጠራችሁ ለእናንተ ነው መብት ብቻ የሰጠ፣ ለሌላ አላህ እንትን አልሰጠም። እና ታሳዝናላችሁ በጣም። ስለዚህ እኛ ሐቅ አለን ቢሆን ይህን አያ ራሱ إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. إن الله يأمر بالعدل والإحسان. الله يودو بهلم بوتا حق مناجر، حق مسرات، حق مفلق. قانا كبيتسبو جمرو بمندرم يهون بتمرت بيتهم يهون بهبرتسبو بمولون دالة حق مفلق، حق بحق مسرات አለብን። ሐቅ ካልሰራን ግን ለራሳችን ነው የሚጎዳን። መጀመሪያ ለራሳችን ይጎዳናል። ምክንያቱም አላህ Subhanahu Wa Ta'ala ሐቅ የሚያርግ ነው የሚወደው። ስለዚህ ይህን አያ ያለ
ይሄ ደግሞ ሶስት ኡሱል ኢነላህ ያእሙር ቢልዓድል ወልኢሕሳን ወኢታኢ ዚል ቁርባ ሶስት ነገር ያዘዘን ነው አላህ ሱብሓነሁ ወተዓላ። ዓድል ማድረግ አለብን በሁሉም ባልና ሚስት በዓድል መሆን በሐቅ መሆን አለበት። ጎረቤት ለጎረቤት አገር መሪ ለህዝቡ በሁሉም የሚገባ ነገር ነው። ወኢታኢ ዚል ቁርባ ቅርብ የሆኑ ሰዎች ደግሞ ቅርብ ሲሆኑ እንደዚህ ወላጅ ምናምን ሳይሆን ወላጅማ ግዴታ ነው። በአሁኑ ሰዓት ግን ወላጅ ውሉድ ለወላጁ ራሱ ምን አይነት ጭከና እንዳለ በዓለም ላይ እያያችሁ ነው በሁሉም ሀገር። ስለዚህ አላህ Subhanahu Wa Ta'ala ምንድነው ያለ ኢርሐሙ መን ፊል አርድ ይርሐምኩም መን ፊስ ሰማ። መሬት ያለ ርህርህና ብታሳዩ አላህ ደግሞ ለኛ ርህርህና ያሳየናል። ያን ሁሉ ጭከና ግን እንደ ሰው ኢትዮጵያ ሆኖ ሰው እየተቃጠለ አንድ ልጅ ፋኖ ተሰባስቦ እንደዚህ በድንጋይ የወረወሩ ሲገድሉት መጨረሻ ላይ በጥይት ሲገድሉት ትግራይ ህዝብ እያስራባቸው እናንተም እኮ አለባችሁ። ለምን ተቃውሞ ለምን እንደዚህ እንደወጣችሁ ለምን አትቃወሙም ለአብይ አህመድ? እኛ እኮ መጀመሪያም እንደሱ ነው ያልን። ዴሞንስትሬሽን አድርጉ፣ ውጡ፣ አንደግፍም በሉ። አሁን ግን በራሳችሁ ሲሆን ግን ሁላችሁ ወጣችሁ ኢስላም አላችሁ። እንደ ሰው ሲገደል ኢስላም ለምን አትሉም? ታሪካዊ መስጊድ ሲፈርስ ለምን ኢስላም አላላችሁ? ትግራዋይ ስለሆነ ተመቻችሁ፣ ችግር የለም ጁንታ ምናምን ብላችሁ ሁሉ ሙስሊሙ ክርስቲያኑ ጁንታ ሲል ነው እናንተ መሰላችሁ እንጂ እነ ኢሳያስ አፈወርቂ የገቡበት ሀገር የሚረባ ሀገር አይሆንም። ምክንያቱም ኢሳያስ አፈወርቂ የራሱ ታሪክ የራሱ መንገድ አለው። ኤርትራ ላይ ምን እንዳደረገ ብታውቁ ትፈሩ ነበር። አሁንም በሃይማኖት መፋጃት የመጣ የኢሳያስ አፈወርቂ አጀንዳ ነው፣ የኤርትራኖች አጀንዳ ነው። ለምን ኢትዮጵያ በቃ እንደነበረች ስለማይፈልጉ። እኛማ እንደ ኢትዮጵያን ራሱ አልተቆጠርንም። ትግራዋይ እንደ ኢትዮጵያዊ አልተቆጠረም። ግን እኛ አልহামዱሊላህ ራሳችን እየተታገልን ነው። ብዙ ሰው ቢሞተን አገሩ ቢበርስም እስካሁን ድረስ እየተታገልን ነው። አንፈልግም አንበረከክም እያልን ነው። እናንተ በወጣችሁ በትክክል ብትነጋገሩ ለህዝብ ትግራይ ወንድማችን ነው። 27 ዓመት አብረን ቆይተናል። ህዝብ እየተራበ ህዝብ እየሞተ ሴቶች እየተደፈሩ 120 ሺህ ሴት እስከ 150 ሺህ ደርሰዋል፣ ተደፍረዋል። ልጆች እግራቸው እጃቸው ሲቆረጡ አይናቸው ሲጠፋ ይህን ሁሉ የተከሰተ ስደተኛ ወደ ሱዳን ሲሄድ ወደ ሌላ ቦታ ሲሄድ ይህን ሁሉ ሳትናገሩ አላህም እኮ ያያል ይሰማል። የሚተዋችሁ መሰላችሁ? አይተዋችሁ። ለምን? እናንተ ዛሊሞች ስለሆናችሁ፣ እናንተ ፍርድ የላችሁም ስለሆነ። የኢትዮጵያ ህዝብ ፍርድ የለውም። አሁን ስንት ታጋይ አለ በኢትዮጵያ ህዝብ ለኛ ለትግራዋይ ደግፎ ከኦሮሞ ታጋይ እነዚህ ሁሉ ማለት አይደለም። እነ ድምጻችን ይሰማ እነ ሙፍቲ ዑመር እነ ሌሎች እነዚህ ናቸው እነ ማለት ነው እንጂ በሌላ ዓለም ማት ሰው ከኛ ጋር እየተታገለ ነው። አይዛችሁ እያለ ነው በሚችለው በሚዲያ በመላሱ ደሞ እሱ ነው የሚለው። መራ ሚንኩም ሐዲሱ ምንድነው የሚለው? ሙፍቲ ዑመር ሐዲሱ ምን መራ ሚንኩም ሙንከራን فليغيره ሙንከር መጥፎ ነገር ጥሩ ያልሆነ ነገር ስታይ ቀይረው ነው የሚለው። በምን መጀመሪያ በእጅህ ታረጋለህ። አንተ ማክታለህ ሙፍቲ ነህ፣ ሂደህ መናገር ትችላለህ። በስልጣን ላይ ሂደህ እነዚህ የትግራይ ኦርቶዶክስ የኢትዮጵያ ኦርቶዶክስ ኃላፊ አባ ማቴዎስ እንዳደረጉት አያችሁ። ሱብሃንአላህ ሐቀኛ ነው። በጣም ነው የሚያሳፍረው። ሙፍቲ ዑመር ሳትናገር እንደሱ አባ ማቴዎስ ግን ወጥተው እንደሱ ተናገሩ። አልደግፍም አሉ። ህዝብ እየሞተ በየቦታው በኢትዮጵያ በጣም ደስ ይላል። የፈለገ ማን ይበለው እኔ ደግፈዋለሁ። ሐቅ ነው፣ ሐቅ መናገራቸው ነው። ለህይወታቸው ሳይፈሩ በፊትም ወጥተው በቪዲዮ ተናገሩ። አሁንም ቤተ መንግስት ገብተው ምን እንደተናገሩ ሁላችሁ ታውቃላችሁ። ህዝብ ያለቀ የፊቱ ላይ አብይ አህመድ ፊቱ ላይ ኢትዮፎርም ስሙት ምን እንዳለ ኢትዮፎርም ሲገልጸው ማለት ነው። አብይ አህመድ ፊቱ አረንጓዴ ቢጫ ቀይ እስከሚሆን ማለት ነው። ይሄ ሰይጣኑ አብይ አህመድ ማለት ነው የነገሩት።
ምን ሆናለሁ ብለው ያሰቡ በዚህ እድሜያቸው ቢሞቱ ቢገደሉ ምን ሆናለሁ ነው ያሉት። እነ ሙፍቲ ዑመር ግን አሳፋሪ በቃ እኔ እንደ ሙስሊም ራሱ አፈርኩባቸው። እናንተ አፈርኩ፣ እኔ በእናንተ አፈርኩ። ምክንያቱም እስልምና እንደሱ አይልም። አንድ ሙስሊሞች አንድ ሰውዬ ነው የሰማሁት ከኦሮሞ ሲናገር ይሄ በትግራይ ህዝብ የሚደረግ ያለ የተቃወመ እንጂ እነዚህ ሁሉ አማራ ሚዲያዎች ያላችሁ የሙስሊሞች ሃሩን ሚዲያ ምንስ ሚዲያ ምናምን ሚዲያ አሁን ነው የሚጮሁ አላሁ አክበር ብላችሁ የምትጮሁ እኔ ማንም ሙስሊም መጥፎ ሊደርሰው አልፈልግም። እኔም እቃወማለሁ። ሙስሊም ጥቃት ለብቻው ሊደርሰው አልደግፍም። ይሄ አቋሜ ነው። ሙስሊም ነኝ፣ እንደ ሙስሊም ነው አክት ማድረገው። እንደ ሙስሊም ግን ለማንም ሲገደል ለማንም መጥፎ ነገር ሲሆን መቃወም አለብን፣ አንደግፍም። አሁን የሃይማኖት ጦርነት ከሆነ ግን ሌላ ነገር ነው የሚሆነው። ስለዚህ እናንተ ዝም ብላችሁ ስትቆዩ አሁን ግን በረመዳን ላይ ታስታውሳላችሁ። እኛ ማን ረሳም እኮ እኔ አረሳም። በረመዳን ወጣችሁ መስቀል አደባባይ አይፈቀድላችሁ ስትባሉ ወጣችሁ ጫሃችሁ ተፈቀድላችሁ። በኋላ እዛ ሆናችሁ የፍልስጤን ወንድሞቻችን ብላችሁ እዛ ሳፖርት ለነሱ ስታሳዩ ለህዝብ ትግራይ አጠገባችሁ ያለ ግን ምንም ሳትሉ ነው። ኢፍዓል ማ ተሻእ ከማ ተዲኑ ቱዳን ምንም አላላችሁ። አሁንም ለትግራይ ህዝብ አንድ ቃል ሳትናገሩ ወጣችሁ አንድ ዴሞንስትሬሽን ሳታረጉ እንዲያውም በአሁኑ ሰዓት ራሱ ማፈር ነበረባችሁ። እስካሁን ድረስ 4 ዓመት ህዝብ ትግራይ እህል እንዳይደርስበት የአፋር መሪ ሙስሊም ሆኖ አሳፋሪ አንድ ዳቦ እንዳይገባ ትግራይ ብሎ ነው የተናገረ። ይህን ታሪክ አይረሳም። አላህ ሐቅ ነው የሚወደው። ሙስሊም ሁን የራስህ ጉዳይ ነው። አንተ ቀብር ገብተህ የምታሰብበት አንተ ራስህ ነው። ለእስላሙ ግን ለእስላም እንደሱ እንደሆነ የምታሳዩ ግን አሳፋሪ ናቸው እናንተ። ምክንያቱ ለምንድነው ምግብ የማይገባ? ለምንድነው አፋሮች የከለከሉ? እንደ ህዝብ ትግራይ ምን አደረገ? ለህወሓት ብላችሁ እኮ ስትነሱ እኮ ሐቅ አይደለም። ህወሓት አይደለም እናንተ ያጠቃችሁ ያላችሁ ህዝብ ትግራይ በሙሉ በጠቅላላ ነው። ስለዚህ እኔ በጣም ነው ማፍረው በእናንተ የምትሰሩት ያላችሁ። እንደው ትንሽ ተማሩ ከነዚህ ሰውየው የተናገረው አባ ማቲያስ የተናገሩት ከነሱ ትንሽ ተማሩ። ለሐቅ ለመሞት ምንም ችግር የለውም። ሞት ነው ይመጣል። በጥይትም አልጋ ላይ ሆነ ታስረህ ምናምን ሞት አይቀርም። ሁሉ ሰው ይሞታል። ኩሉ ነፍስን ዛኢቀቱል መውት። አላህ ሐቀኛ መሆኑ ለዒባዱ አንድ አይነት ነው። ሲወለዱ አንድ አይነት ነው፣ ሲሞቱ አንድ አይነት ነው፣ ቀብር ሲገቡ አንድ አይነት ነው። እዛ ሒሳቡ ነው የሚለያይ። ስለዚህ እኔ በጣም ነው ያፈርክባችሁ። ምክንያቱ አላህ ኢነላህ ያእሙር ቢልዓድል ወልኢሕሳን ወኢታኢ ዚል ቁርባ ይላል አላህ ሱብሓነሁ ወተዓላ። ወየንሃ ደግሞ ይከለክላል። 3 ነገር ደግሞ ይከለክላል። ወየንሃ ዐኒል ፋሕሻ መጥፎ ነገር መጥፎ ስራ ይሄ ግደሉት፣ ፍለጡት፣ አምትን አድርጉት። ይሄ አላህ አይወደውም። ዐኒል ፋሕሻ ወልሙንከር ሙንከር ደግሞ መጥፎ ነገር ማለት ነው። እናንተ ረሱል ሰለላሁ ዐለይሂ ወሰለም መን ረአ ሚንኩም ሙንከር ፈሊቀይሩሁ ቢየዲህ በእጁ ይቀይረው ካልቻለ ደግሞ በሊሳኒሂ በምላሱ ይሄ ትክክል አይደለም የኔ አልደግፈውም በቃ ከራሱ አወረደ ማለት ነው። ምንም ማድረግ ካልቻለ ራሱ ተናግሮ ቢታሰርም ቢገደልም በቃ የራሱ አድርገዋል። እነ ራሻዎች ወጥተው ዴሞንስትሬሽን አድርገው ስንት ሰው ነው የታሰረ? እና አሁን ግን በታሪካቸው ግን በራሻ ህዝብ ተቃውሞ ነበረ ይባላል ለኡክራይን ስትመታ ማለት ነው። እናንተ ግን ኢትዮጵያ ህዝብ በሙሉ እንዳለ በአጠቃላይ ደግፏል ሲባል ግን አሳፋሪ ነው። ለሚመጣ ትውልድ በጣም አሳፋሪ ነው። አላህ ዘንድ ደግሞ ስፔሻሊ እነዚህ ኃላፊነት ያላችሁ እነ ያሲን ኑሩ እነ አቡበከር እነ ይሄ ፕሮፌሰር የሚባል ፕሮፌሰር ካምል ነው ምናምን የሚባል ሰውዬ እሱ ራሱ አብይ አህመድ ሲመጣ
እኔ በጣም የገረመኝ አብይ አህመድ መምጣቱ ካሁን በኋላ ሙሐመድ ሰለላሁ ዐለይሂ ወሰለም መምጣት አያስፈልግም ዒሳ መምጣት አያስፈልግም ብለዋል አሁን ቁጭ ብሎ የተናገረ ነበር በአንድ ቲቪ ማለት ነው በዚህ ጉዳይ በሙስሊሞች ምናምን የተከሰተ እና በጣም ያሳፍራል እላችሁ ፈልጌ ነው እና ረሱል ሰለላሁ ዐለይሂ ወሰለም እንደሱ ነው ያለ መጥፎ ነገር ስታይ በእጅህን ቀይረው ካልቻልክ በምላስህን ካልቻልክ ደግሞ በልብህም وذلك اضعف الايمان እማ ይችል ሰው በልቡ አይደግፍም ኃላፊነት ያለው ሰው ግን ለምን ነው ኃላፊነት የወሰድክ አንተ ሙፍቲ ለኢትዮጵያ ሙስሊም ሙፍቲ ብለህ ለሁሉ ኢትዮጵያዊ አሁን ነው እኛ የወጣን እንጂ የክርስቲያናና የእስልምና እንትኑ የተለየ አሁን እንጂ መጀመሪያ አልተለየም ነበር ስለዚህ እንደ ኢትዮጵያኖች አሁንም ኢትዮጵያኖች ነን ስቲል ገና የተቀየረ የለም ግን የሃይማኖቱ እንትኑ ግን ተለይተዋል የክርስቲያናና የእስልምና በኢትዮጵያ ላይ አብሮ አይደለም ተለያዩ እና በዛ ሰዓትኛ ኢትዮጵያኖች ሆነን እንደ ሙስሊም የነጃሺ አህፋድ ራሱ ብላችሁ አላሰባችሁም አነስተኛ ብንሆን ብዙ ብንሆን ኖ ማተር እሱ አይደለም ዋናው ፕሪንሲፑ ሐሳቡ ነው ዋናው ስለዚህ እኛ በታሪኩ አንረሳችሁም አንድ ሙስሊም ሲባል ደግሞ ለሙስሊም ሲሞት በሽተኛ ሲሆን ረዳታ ካላደረገ ካልደገፈ ምንድነው ትርጉሙ የኔ ሙስሊም ወንድም ሲባል በርግጥ አላህ Subhanahu Wa Ta'ala انما المسلمون اخوه አላለም ሙስሊሞች ወንድማሞች አላለም انما المؤمنون اخوه ነው ያለ ኢማንኞች እነዚህ ኢማን ትክክለኛ ኢማን ያላቸው እምነት ያላቸው እነሱ ነው ወንድማሞች የተባሉት እኛ በአሁኑ ሰዓት ሙስሊሞች ስለሆነን ወንድማሞች አይደለንም ወንድማሞች ብንሆንማ እንደሱ አታረጉም ነበር በኤርትራ ሙስሊሞች በኢትዮጵያ ሙስሊሞች የተከሰተ በትግራይ ህዝብ በትግራይ ሙስሊም በትግራይ ክርስቲያን በፍጹም በታሪክ አይረሳም እና ማፈር ነው ያለባችሁ አሁን የደረሳችሁ ለእናንተ ደግሞ እኛ ደግ ሆናችሁ ባንልም አይገርምንም ለምን እኛ የደረሰን እናንተም እንደሚደርሳችሁ ናቅ ነበር አይገርምንም ለምን መሰላችሁ ሰውየው ትክክለኛ ስላልሆነ ሰውየው ለማንም ስለማይበጅ ሰውየው ለአንዱ ካጠፋ ለአንዱ እንደሚያጠፋ ማወቅ ነበረባችሁ እና አሁን ደግሞ የኢሳያስና የኤርትራኖች ስራ የተደረገ ያለ በሁሉም ቦታ ማለት ነው ማን ነው የደሩ ዛሃረሩ ገብታችሁ ማየት ትችላላችሁ አሁን የተናገረው በአሁን ሰዓት አንድ ኤርትራዊ ነው አንድ አማራ ይሆናል አንድ ኦሮሞ ይሆናል አንድ የማይሆነው ነገር የለም ማለት ነው ለምንድነው ለኢትዮጵያዊ ለመፈጀት በሃይማኖት በምን ስለዚህ እነዚህ የገቡት ደግሞ አሁን ለዛ ናቸው ገብታችሁ ስሙት እንዴት እንደማያጣሉ እንዴት እንደማያቀበለ ወቆነጨ ሲዞር በሉና ጎረቤቶቻችሁን አዲስ አበባ ያሉትን ቃኟቸው በነገራችን በቃ እንዴት ነው እየሰለሉ ነው ወይስ እንደኛ እየሰሩ ነው የሚለውን ነገር እንድታዩት በሚዬ ኢትዮጵያ ስም ማለት ተጠይቃችኋለሁ ምንድነው እየሰሩ ያሉት እየሰለሉ ነው ወይስ ሰርተው እየበሉ ነው የሚለውን ነገር በደንብ በአትኩሮት ማየት ያስፈልጋል ለምን እኔ አሁን እንደምናየው ከሆነ እነኚህ ሰዎች በአሁኑ ታይም ላይ እኛን ላይተው አባልተው ከያገሩ ከሚሄድ እንዴ ጤፍ ስንት ገባ ኢትዮጵያ ውስጥ እስቲ እንጁንታና እንጁንታ ጋር እንመለሰው ወይ እንዴት ጁንታ እኮ ኬክነት ነው ይሄን አይነት እንስማው አሁን ና እሺ እንስማው ይጫወትብህ ምድረ የዋህ እንስማው እሺ ስሙ የኃይለ ሥላሴ ስልጣን ሊመልሰው ያለ ነው የሰው ኤርትራዊ ነው ውሸቱ ነው የንጉሥ ሰለሞን አዳም የዳግማዊ ኩና አምላክ ቤት አዳም ዳግማዊ ኩና አምላክ
የኔ አንዱ ዓላማ ኢትዮጵያ የ3000 ዓመት የጀግንነትና የሀገር ክብር ያልተገዛች ሀገር በአፍሪካ ናት። ይህች ሀገር በክብር የቆመች በሰሎሞኒክ ቤተሰብ ናቸው። ሰሎሞን የንግሥት ሳባ ሀረገ ትውልድ። እነዚህ ጀግን ነገስታት፣ እነዚህ ቅዱስ ነገስቶች ሀገሪቷ ስለጠበቁ ናቸው። በዚህ ቤተ ሰሎሞን ሬስስነት ወይም ዘረኝነት የለም። አው ዘራችን ነው። እኛ የሰሎሞን ዘር ነን። ከዛ ነው የተወለድ ነው። ግን ብቻችን አንኖርም። እዚህ ኢትዮጵያ ጀግኖች ካሉ፣ ከወላይታ ጀግና ካለ፣ ከከምባታ ጀግና ካለ፣ ከትግራይ ጀግና ካለ ልጆቻችን እንድረላቸዋለን። ከእነሱም ልጆች እንወስዳለን፣ እናገባለን፣ እንዋለዳለን። በሁሉ ኢትዮጵያ አለን። የሰሎሞኒክ ዳይናስቲ 3 ሚሊዮን በኢትዮጵያ ምድር 3 ሚሊዮን የተመዘገብን አለን። ከዚህ ሃውስ ኦፍ ሰሎሞን ከዚህ 3 ሚሊዮን ሁሉ የኢትዮጵያ 86 ብሔር ብሔረሰቦች ጋር አለን። በሁሉ ቋንቋ እናወራለን። አማራ ብቻ ይገዛ ማለት አይደለም። የኢትዮጵያ ገዢ ብሔር አይደለም። ምንድን ነው? ዘር ነው። የአማራ ገዢ የሰሎሞን ዘር ነው። ግን አብዛኛው በአማራ ክልል ነው የሚኖረው። የአማራ ካልቸር አማራም ዘር አይደለም፣ ብሔር ነው፣ ትራዲሽን ነው። የ3000 ዓመት የኑሮ ትራዲሽን ነው። እኛ እንደ ህዝቦች በዚህ አካባቢ ከንግሥት ሳባ በፊት ሳባይክ ቋንቋን እናገር ነበር። ከዛ ከሳባይክ በኋላ ወደ ግዕዝ ገባን። እኛ አጋዚያን ነን። በኋላ አያችሁ፣ እቺ ያበደች ፖለቲካ እነማን እንደሚያራምዷት አሁን እያወቁ ነው። ሻቢያዎች ናቸው ኮምፕሊትሊ እችን ነገር አጋዚያንን ምናምን አነን የምትል ጨዋታ እየተጫወቷት ያሏት ሻቢያዎች ናቸው። እንድታቁት የምፈልገው በቃ ወንድም የማማ ዝናሽ ብለዋል። ሰው ማንነት አለው። ምንድነው? እናትና አባቶች ምንድናቸው? አይ እኔ ዘሬን አላውቅም እንዴ? ዝም ብለው ነው እንደወለዱ። ዘርማ አለን እኮ። አያችሁ፣ እነዚህ ኤርትራኖች ሻዕቢያዎች አዲስ አበባ መብታችን ይከበር እኩልነት የሃይማኖት የተባለ የመጣ ችግር ነው። ቢጠሩ ጎሳዎች ናቸው። ዌልካም። በኢትዮጵያ መኖር ኢትዮጵያ ያልተገዛች ሀገር ሰላማዊት ሀገር ናት። ዋና ዛሬ ያመጣኝ ያናደደኝ ይሄ የሙስሊም ጥያቄ በኢትዮጵያ ይሄ የሙስሊም ጥያቄ ፍሮም 1960 ለንጉሳችን ኃይለ ሥላሴ ሰልፍ ወጥቶ በአዲስ አበባ መብታችን ይከበር እኩልነት የሃይማኖት የተባለ የመጣ ችግር ነው ንጉሳችን የጣሉት። ከዛ የጀመረ የኮሚኒስት ልስማ በቃ ማለት ምንም ጥርጥር የለም። ለሙስሊሙ ማህበረሰብ በወቅቱ ለመብቱ ለራይቱ በዛ ወቅት ላይ ታግሏል። ተማሪውም ተቀላቅሎታል። የሙስሊሞች ጥያቄ አግባብ ነበረ በወቅቱም እና ይኸውልህ እንዴት እንደሚመጡበት እንድታስቡት አዳምጡት። ተብሎ የመጣ እኔ ልንገራችሁ፣ በአንድ ሀገር ሁለት ሃይማኖት በእኩልነት አይኖርም። እኩልነት የለም። በሳዑዲ አረቢያ እኩልነት የለም። ሳዑዲ የኢስላም ሀገር ናት። በሱዳንም ሱዳን እኩልነት የለም። ሱዳን ሙስሊም ክርስቲያን አለ፣ ግን ሱዳን እንደ ሀገር የኢስላም ሀገር ናት። ስለዚህ በየሀገሩ ማጆሪቲ ሩልስ ዋናው ባለታሪኩ ሀገሪቷ የቆረቆረ ሃይማኖት ህዝብ ይመራል። ይሄ መቀበል ብቻ ነው ያለብን። በእንግሊዝ እኩልነት የለም። እንግሊዝ ካቶሊክ ፕሮቴስታንት አሉ። እንግሊዝ ግን የፕሮቴስታንት ሀገር ተብላ ነው የምትጠራው። እንግሊዝ ቸርች ኢዝ ፕሮቴስታንት ቸርች ናት ወይ? ያው እንግዲህ ክቡራት አድማጮች ዋና ኢንተረስቱ እንድታውቁት የምፈልገው ነገር የእነሱ ኢንተረስት ማብቂያ የለውም። እኛ አሁን ሰሞኑን ከለመድነው ነገር ውጭ ይህን ለኤርትራውያን ሼር አድርጓቸው። ዛሬ ገና ሼር ልበላችሁ፣ ሼር አድርጓቸው። መንገር ስላለብኝ መናገር ስላለብኝ ጤናማ ኤርትራውያኖችን በኢትዮጵያ ላይ እንዲኖሩ ስለምፈልግ ሰላም ስለምፈልግ ኤርትራውያን ወንድሞቼን ሼር አድርጓቸው። እንድታውቁ የምፈልገው ማለት ነው። እንድታውቁ የምፈልገው በዚህ አጋጣሚ በደንብ ማለት ነው። እንድታውቁ ስለምፈልግ ነው። ሂድ እንግዲህ ተንከሲስ የሆኑ ሰዎች እነዚህ የተረገሙትን በደንብ ገብታችሁ ደብረ ዛሃረሩ እንትኑ አላችሁ እዩትና ዋና
ምንድነው የምታዩት ያላችሁ እነዚህ የትግራይ ህዝብ መጥፋት እነሱ ብቻ አይደለም እነሱ ብቻ ሳይሆን ኤርትራኖች በሌላ ቦታ ደግሞ ምን ይላሉ እኔም ተናግሬበት ነበር አሁን እኮ አንተን አምጥቶታል በሁሉም ሊያባሉን የሚፈልጉ እነሱ የኤርትራ አንድ አጋዚያን የሚባሉ ማለት ነው በፊትም ተናግሬ ነበር በእነሱ ደግሞ ትግራይ ዘላ አንጃሽ ተጋሩ ፍቱልኒ አና ሁቡንቁር እንዴ በትግራይ ያለ የነጃሺ ያለ ነው ይቅርታ አድርጉልኝ ተጋሩ ይሄ ኤርትራው ነው ምንድነው ያለ ተጋሩ ፍቱልኒ አና ሁቡንቁር እንዴ አና እንደሐዳ ናዚ ፓርቲ እንደሐበት አቦንቅርና ካትን ሰሮቱ ታሽም ተሐመድ በሱዑዲያ ኤክስፖርት እንጎሬና this is አና ትራህስ ናቴሪ ዴት ኦኬ ኢላኪ ዶርና ትግራይ ተቀንደነ ትግራይ ማለት ትግራይ ከይትኸውን ክልተ ሀገር ክትከውን ዝገበራ ቅድሚ ጥልያንን ቅድሚ ዚኦም ካልኦ ግብፅን እዚ እምነት እዚ የኤርትራ ክርስቲያኖች ብዙ ጊዜ የትግራይ ህዝብ የሚደግፉ እየመሰሉ አጋዚያንን ይላል። አጋዚያን ኮንሰፕቱ ሙስሊሞችን ያገለለ ነው። ትግራይ ውስጥም ያሉ ሙስሊሞችን ኤርትራ ውስጥም ያሉ ሙስሊሞችን ያገለለ የገፋ ነው። አጋዚያን አስተሳሰቡ በራሱ ማለት ነው። ይህን አጋዚያን የሚለውን አስተሳሰብ ከኤርትራውያን ይልቅ ማቀንቀን ያለበት ትግራዋይ ነው። ምክንያቱም ወደን ምምታላ ነው። ከ70% በላይ ክርስቲያን ያለበት ሀገር ትግራይ ነው። ከ70% በላይ ክርስቲያን ያለበት ሀገር እንዲሁም ከዛ በላይ ነው። የሚገርምህ ከዛ በላይ ነው። ከ70 ብቻ ሳይሆን ከዛ በላይ ነው። ብቻ ያቀፈ ፖለቲካ ማራመድ የሚፈልገው ደግሞ ማነው? ኤርትራ ውስጥ አሉ። በጣም በነገራችን ላይ ከተሰላ ኤርትራ ውስጥ ከ30% በታች ናቸው ክርስቲያን። ለዛም ነው በትግራይ ክርስቲያን ለመደበቅ አጋዚያን ነን እኛ ምናምን ነገር ነን እኛ ምናምን ነገር ነን እኛ እያሉ የሚመጡ። ስለዚህ ሁሉ እየታወቀ ነው። ማንም ተደብቆ የሚሄድ ነገር የለም በአሁኑ ሰዓትና ዋና እኛ ማሰብ ያለብን ለሁላችን ተከባብሮ ለመኖር ህግ መፈለግ አለብን እንጂ አንዱ ሲጠፋ አንዱ የሚቆይ አይደለም። ለሁላችን ኢሳያስ የመጣ አብይ አህመድ የመጣ ለሁሉም የሚበጅ አይደለም። መቃወም አለባችሁ ነው ማለት የምፈልገው። ደግሞ አላህ Subhanahu Wa Ta'ala በአያቱ የሚለው إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي ደግሞ እነዚህ አሁን ትግራይ ላይ ሲደፈሩ ሴቶች የበጊ ነው መጥፎ ነገር ፋሒሻ በጣም አላህ የሚጠላው። አላህ በማንም ሰው አላህ ብቻ ነው መፍረድ የሚችለው እንጂ ሰው ሆኖ ፈራጅ መሆን የለበትም። እምነቱ የራሱ ነው። ሐቅና በሐቅ ግን ሰው መታየት አለበት። ማንም ይሁን አሁን እነዚህ ካሎም የሚለው ኤርትራዊ የሻዕቢያ ማለት ነው ለሙስሊም ቦታ የለውም እያለ ነው። በዚህ በአዳምና ይሄ ተስፎም የሚባለው በራይና ቲቪ ያላቸው ወይ ደግሞ ኔትወርክ ሚዲያ ያላቸው እነሱ ወጥተውም ራሱ እኛ ትግርኛ ተናጋሪ ከትግርኛ ተናጋሪ ትግራይ ብለው ብዙ ነገር እየሰሩ ያላቸው በዚህ የኤርትራ የተከሰተ ስተት ሊደበቅ ህዝብ ትግራይ እንደተገደለ እንደተመታ አክሰፕት አድርጎ ይቅር ብሎ ለመሄድ የሚፈልጉ ሰዎች እንጂ ሌላ አይደለም። ስለዚህ ማንም ይሁን ተከባብሮ መኖር አለበት እንጂ ይሄ አላህ Subhanahu Wa Ta'ala يعيدكم لعلكم تذكرون ይላል። ለማስታወስ ያስታወሳችሁ ስተት ያደረጋችሁ እንዲሁም ለህዝብ ትግራይ ይቅር በለን ብላችሁ ነው መጠየቅ ያለባችሁ እንጂ ህዝብ ትግራይ ተበድለዋል እስከ መጨረሻ። እኛ ደግሞ አላህ አለን። እናንተ እንደሱ ብትወስኑ አላህ ደግሞ ሁሉም የሚያይ ሁሉም የሚሰማ ለተበደለ በጎኑ የሚሆን ፈጣሪ ስለሆነ አልহামዱሊላህ ነው የምንለው። እናንተ ግን በዚህ የተከሰተ በእናንተ ያለ ትምህርት ሊሆናችሁ ተስፋ አደርጋለሁ። እኛ ግን በጣም አዘንተኞች ነን። ምክንያቱ ዓለም ሙሉ ላይ እናንተ ብቻ ሳይሆን የጨከነብን ኢትዮጵያ ጨከነብን፣ ኤርትራ ጨከነብን፣ ሌላ ሀገሮች ጨከነብን፣ በሙሉ ዓለም ዩኤን ጨከነብን። ማንም ያልጨከነ ሰው የለም በትግራይ ህዝብ። ትግራይ ህዝብ ግን ለማንም አፍቃሪ ወዳጂ ምስኪን በልቶ ያልጠገበ ህዝብ ነው።
ምንም ከማንም አንድ ችግር ያልፈጠረ ህዝብ ነው። የህወሓት የፓርቲ እኛ ምን አገባን? በፓርቲ እኛ መፈረድ የለብንም። የትም ቦታ ትግራዋይ በአሁኑ ሰዓት ጁንታ ተብሎ ማንም ጁንታ ብሎ ሲጠራ ያሳዝናል። ምን አደረግን? ሁሉ ሰው እኮ ፖለቲከኛ አይደለም። ለፖለቲከኞችማ አብረው አሁን ጠረጴዛ ቁጭ ብለው ይታረቃሉ። መጨረሻ ላይ የሆነ ሁሉ ሰው ሞተው መጨረሻ ላይ ይታረቃሉ፣ አብረው ለመስራት ይደርሳሉ። እናንተ ግን በህዝብ ትግራይ ያደረጋችሁ ግን ታሪክ አይረሳውም። እና ይሄን ነው ማለት የምፈልገው። ሸር በሉልኝ። አመሰግናለሁ። ምክንያቱ አላህ Subhanahu Wa Ta'ala ሐቅ ነው የሚወድ፣ ሐቅ የሌለው ሰው ደግሞ አላህ አይወደውም። እኛ በዲናችን በብዙ ሐዲሶች አለ ስፔሻሊ እነዚህ በስልጣን ያሉት ኡስታዞቻችን ምናምን የምትለኝ ኡስታዞህም ምናምን ሁሉ ወቅሳለሁ። ምክንያቱ ጥሩ ያልሰሩ ኡስታዞች እነዚህ ስፖርት ሲያዩ ምናምን ኢንተርቪው የተደረጉ በቃ ዓለም የገዙ መሰላቸው ምስኪኖች። ምንም እኮ አልተሰጡም። አብይ አህመድ ለሴቶችም ራሱ ሂጃብ ያላቸው ሴቶች በስልጣን አምጥተው ፕሮፓጋንዳ ነው የሰራላቸው። ምክንያቱ ያቃል ሙስሊሞች በኢትዮጵያ ላይ ስንት ችግር ስላሳለፉ ያቃል ታሪኩ። እና የሆነ ነገር ትንሽ ስትጥልለት የራበው ሰው ትንሽ ስትጥልበት ይሮጣል፣ ግዴታ ርቦዋል። እና የሙስሊም ህብረተሰብ በኢትዮጵያ ደግሞ መብት የለውም። ለብዙ ሺህ ዓመቶች መብት የለውም። አሁን በኢህአዴግ ጊዜ ራሱ ሳታመሰግኑ ህወሓት ወያኔ ስትሉ አሁን የባሰ ደግሞ አላህ አመጣላችሁ። ለምንድነው አላህ ምንድነው ያለ? ወለኢን ሸከርቱም ለአዚደነኩም፣ ብታመሰግኑ አላህ ይጨምርላችኋል። ህወሓቶች ተጋሩ ስለሆኑ ብቻ ናቸው እንጂ ጥሩ ስራ የሰሩት ህወሓቶች አልተናገራችሁ። መጥፎ ብቻ ነው የምትናገሩ ሁሉ። ከህወሓቶች ጋር ደግሞ ደመቀ መኮንን ነበረ። ሁላቸው ስልጣን አሁን ያሉት ከነሱ ጋር ነበሩ። ማንም የተለየ የለም። አሁን ያለፈ ጊዜ አዳነች መጣ በረመዳን ላይ በዒድ ቁጭ ብላችሁ እኛ እኮ ኢትዮጵያ ላይ ሙስሊሞች ክርስቲያኖች አብረን ነው ምንጥስ ስትሉ ውሸታሞች፣ አስመሳዮች፣ ለትግራይ ህዝብ ልትመቱ ፈልጋችሁ በዛም እንዳይመነሳ ሳውዲ አረቢያ ሄዳችሁ ስለምትለምኑ ኢማራት ሄዳችሁ ስለምትለምኑ አብይ አህመድ ራሱ የትግራይ ህዝብ ክርስቲያን ስለሆነ ነው የማይሰማኝ ነው ያለ። አብይ አህመድ እኮ ሙስሊም አይደለም፣ ጴንጤ ክርስቲያን ነው። ሙስሊሞች ይገባቸዋል። እሱ ክርስቲያን ነው፣ ስሙ አይደለም አብዮት ካሳሁን ነው የሚባል ታውቃላችሁ። ግን የለም لا حياة لمن تنادي إنها لا تعمل أبصار ولكن تعمل قلوب التي في الصدور. أين አይደለም እውር የሚሆነው ልብ ነው እውር የሚሆነው። ልባችሁ ስለተደፈነ ነው እንጂ ይህን ሰውዬ ሙስሊም አይደለም ሲጀመር። መስጊድ አክሱም ይሰራል፣ የባንክ ይሰጠናል፣ እንደዚህ በቃ ለሙስሊም እኮ የሚሆን ንጉስ መጣ አልመጣም። ለሙስሊም አይጠቅምም፣ ለክርስቲያን አይበጅም፣ ለማንም አይበጅም። ሰው መጀመሪያ እንደ ሰው ሲከበር ነው መደሰት የነበረባችሁ እንጂ አህመድ ይዞ ስለመጣ እንደ ስንት ሙስሊም በአለም ላይ እኮ መሪ አሉት። የሙስሊም ሀገሮች በሙሉ እንዳሉ ሙስሊሞች ናቸው። ምን አደረጉ? የነሱ ዙልም የማይቆጠር ዙልም በደል ነው የሚያርጉት። እኔ ሙስሊም ስለመጣ ደሰታለሁ ነው። ሙስሊም ግን ምን አይነት ሙስሊም ነው? ሐቀኛ ነው። ክርስቲያን ቢሆንም ሐቀኛ ከሆነ ለኔ የማይነካኝ ከሆነ ይሁን፣ ምን አገባኝ? ስልጣኑ ያዝ። አብይ አህመድ እኮ ህዝብ ትግራይ አንጨብጭቦ ነው የተቀበለው። አብይ አህመድ ውሃ የለንም ውሃ ስጠኝ ብሎ ነው እኮ የተቀበለው። ህዝብ ትግራይ ተቃውሞ አልነበረውም በአብይ አህመድ። እሱ ግን ኩፉ አስቦ አልሞ 4 ዓመት ገና 2 ዓመት ጦርነት በፊት ሲዘጋቸው ከኢሳያስ አፈወርቂ ተስማምቶ ማለት ነው። የሁላችሁ አሁን ኢትዮጵያ ፈረሰች፣ የኢትዮጵያ ኢኮኖሚ ፈረሰ፣ ግድብ ቆመ። استغفر الله شر البليه ما يضحك ለምን የሚያስቀኝ መሰላችሁ? በቃ እንደዚህ ሲሆን ያስቃል። እናንተ ለትግራይ ህዝብ ብቻ ነው ችግሩ የሚመጣ ያሰባችሁ። አሁን ስራ ቆመ፣ ህዝብ ኢትዮጵያ በሙሉ እንዳለ ተቸገረ። እኔ አያስደስትም። ግን እናንተ ፍርድ የላችሁም ስለሆነ ነው አላህ በኃጢያታችን ነው የሚቀጣ፣ በስራችን ነው የሚቀጣ። አላህ ብለዋል የኔ ጥሩ ነገር ለእናንተ ይወርዳል፣ የእናንተ ክፉ ስራ ደግሞ ወደኔ ይመጣል ነው ያለ። ክፉ አስተሳሰብ ስላላችሁ አላችሁ ነው በቃ ኤጎ ራሳችሁ ብቻ ስለምታስቡ
ህዝብ ትግራይ እየራበው እናንተ ረመዳን ኢትዮጵያ አዲስ አበባ ሆናችሁ የተለያየ ቦታ ኢትዮጵያ ሆናችሁ ብቻችሁ እየበላችሁ ነበር። ተምር ራሱ ሙስሊም ትግራይ ሳያገኝ ማለት ነው። እና ማፈር አለባችሁ። የሥራ ሰዓት ስለደረሰብኝ ከዛ በላይ ምንም ምን ማለት ነው ትርጉሙ? ለኔም ነው የምትለኝ ወይስ ምንድነው የምትለው? አብይ አህመድ ጎስፐል የብልጽግና ማለት ራሱ የወንጀል የጴንጤ ወንጀል አንድ ከሱ ነው። እናንተ ግን በቃ አንድ ስሙ ኢሳያስ እንዳደረገው ሲስተም ነው። ኢሳያስ ከመጣ ምን አደረገ መሰላችሁ? መጀመሪያ አስመራ ሄዶ መስጊድ ላይ ነው የገባ። መስጊድ ላይ ሄዶ በአረብኛ ተናገረ። በቃ ሙስሊሞች ተደሰቱ። አንድ መሪ መጣልን አረብኛ የሚችለው። ታውቃላችሁ በኢትዮጵያ አረብኛ የሚናገር ሙስሊም ነው የሚመስለው በፊት። አሁን እንኳ እውቀት ስለጨመረ ማአት ክርስቲያን አረብኛ እንደሚናገር ያውቃል። ማአት ሰው ደግሞ አረብኛ አረብ ሀገር ስለተሰደደ ያውቃል። እና ኢሳያስ መስጊድ ሄዶ ሲናገር እነዚህ ሙስሊሞች ተደሰቱ፣ ክርስቲያኖች ተቆጡ። ቄሶች እንዴት ብሎ መስጊድ ገባ? እንዴት ብሎ በአረብኛ ይናገራል? ኢሳያስ ሰልሞ ማለት ነው ምናምን ብሎ በቃ ጭንቀት ገባቸው። ለካ ኢሳያስ አፈወርቂ ሲስተም ነው ለነዚህ ሙስሊሞች ካስተኛ ማለት ነው። በኋላ ወደ ክርስቲያኖች ሄዶ ስራው ሰራ ማለት ነው። ኢሳያስ አፈወርቂ ደግሞ ጋና ትግል ያለ መጽሐፉ እኛና አላማችን የሚለው አላማው ክርስቲያን ለማስፋፋት በርግጥ ለሁሉ ሰው ጥሩ አይደለም ኢሳያስ እንደ አብይ አህመድ ማለት ነው። ግን ዋና አላማው የነበረ ግን የሙስሊም ኤርትራ ለማጥፋት አፋር አጥፍተዋል። ብዙ ሙስሊሞች ዑለማዎች እስር ቤት ገቡ፣ እስካሁን ድረስ አልወጡም። አሁን እያያችሁ ነው። ኤርትራኖች ደግሞ ሙስሊምና ክርስቲያን ምንም ሰላም የለባቸው። ምክንያቱ እነሱ እንደዚህ ነው የሚፈልጉት፣ ሰው ሰላም ሊኖር አይፈልጉም። አሁን ደግሞ ኢሳያስ አፈወርቂ የራሱ አጀንዳ ወደ ኢትዮጵያ ይዞት መጣ። በኦሮሞ ላይ ገባ፣ በአማራ ላይ ገባ፣ ትግራዋይ ለመጥፋት ሞከረ። አሁን ደግሞ በሃይማኖት ሙስሊሙና ክርስቲያኑ ሊያፋጃ ነው። አላሁ ሙስተዓን ወደየት እንደሚደርስ ይህን ትግሉ እናያለን። ወደየት እየሄደ ነው እናያለን። ሁሌ ግን ከሐቅ መቆም አለብን። እኔ ከሐቅ ነው የምቆመው። ማንም በሃይማኖቱ ሊጠቃ አልደግፍም፣ በማንነቱ ሊጠቃ አልደግፍም። በጀንደር ሴት ስለሆነ ወንድ ስለሆነ መጠቃት አልፈልግም። እኔ ከአላህ ያለው ነው የምደግፈው፣ ከሐቅ ነው የምቆመው። የፈለገ ሰው ይደግፈኝ፣ ይጥላኝ፣ ሸር ያርገው፣ ኮሜንት ይጻፍ፣ ላይክ ያርግ አያርግ፣ እኔ ለአላህ ነው የምሰራ እንጂ ለማንም አይደለሁም። ምንም አይመስለኝም። ስለዚህ በዩቲዩብ ላይ ገብታችሁ ኤርትራኖች ብዙ ኮሜንት የምትጽፉ ደግሞ ለእናንተ ጊዜ አድርጌ እናገራለሁ። ዩቲዩብ ላይቭ ገብቼ ማለት ነው። አብዛኛው ጊዜ በፌስቡክ ገብቼ በኋላ ነው የማወርደው ወደ ዩቲዩብ። አንዳንድ ጊዜ ይዘገያል ሁሌ ስለማልደርስልኝ እና እቺ የአማርኛ ፕሮግራሟ ፕሊዝ ሁላችሁ ሸር በሉልኝ። ለአማርኛ የሚናገሩ አድርሱልኝ፣ ለኢትዮጵያ ህዝብ አድርሱልኝ፣ ለሙፍቲ ዑመር አድርሱልኝ። እተቅላህ አላህን ፍራ። አንተ ሙፍቲ ተብለህ የምትሰራው ያለህ ትክክል አይደለም። በጣም የኮረህባቸው ደግሞ አባ ማቴዎስ እናመሰግናለን። ወጣችሁ በላይፋችሁ ሪስክ ወስዳችሁ ለትግራይ ህዝብ ከመጀመሪያ እስከ መጨረሻ እስካሁን ድረስ መቆማችሁ ክብር ይገባችኋል። ያ ነው ዋና መሆን ያለበት። ሃይማኖተኛ ሆኖ ለህዝብ ጥቅም ነው መስራት ያለበት እንጂ ለህዝብ መጥፎ መስራት የለበትም። እኔ በዛ ነው ማምነው። ግን ሐቅ መናገር አለበት። ሁሌ ሐቅ መናገር ለማንም መፍራት የለበትም። ምክንያቱ አላህ የሚፈራ ሰው ሁሉም በየሃይማኖቱ፣ እኔ የራሴ ሃይማኖት አለኝ፣ ክርስቲያን የራሱ፣ ይሁዲን የራሱ፣ እኔ እስልምና በሚለኝ ነው የማረገው፣ ሌላ ደግሞ በሃይማኖት የሚለው የሚያረገው። ግን ሐቅ የሚናገር ሰው ግን ወላ ማንም ይሁን ደስ ይላል። አላህ ደግሞ ሐቅ የሚናገር ነው የሚወድ። ስለዚህ ሐቅ አለመናገራችሁ እናንተ ስፔሻሊ ድምጻችን ይሰማ። ይህን ሁሉ ትግራዋይ ከናንተ ቆሞ ዴሞንስትሬሽን ያደረገ የነበረ በዛ ሰዓት ለወያነ ሳይፈራ ለህይወቱ ሳይፈራ ማለት ነው። ገንዘብ ለናንተ ቤተሰብ የላከ በሙሉ እንዳለ ትግራዋይ በመላ ዓለም የሚገኝ ለናንተ የደገፈ። እናንተ ግን አንድ ቀን ወላ አህመድ ዲን ጀበል ወላ ያሲን ኑሩ
ወላ አቡበከር ወላ ምንትሰ ወላ ካምል ወላ ምን እነዚህ ሁላቸው በጣም ነው የምታሳፍሩ በጣም ነው የምታሳፍሩ እንዲያውም አላህ ግልጥ አርጎ የናንተ ፖለቲካን ለጥቅም ለገንዘብ እንደሆነ አላህ አጋለጣችሁ والله እናንተ በጣም ነው ሰው ያወቃችሁ እና ለአላህ የሚሰራ ሰው እስከ መጨረሻ ለሐቁ ነው የሚቆመው ለጥቅም የሚሰራ ደግሞ ይታወቃል ውሎ አድሮ ይታወቃል ስለዚህ ለናንተ ለህዋሃት ለተጋሩ ጥላቻ ብቻ ሳይሆን ለናንተ ጥቅም ነው እንጂ ለእስልምና ቢሆንማ ነጃሽ እየተመታ ህዝብ ትግራይ እየተመታ ዝም አትሉ ግን ውሸታሞች ናቸው ስለዚህ እኔ በእናንተ በጣም አፍሬ ያለው እስልምና እንደሱ አይልም ግን አልহামዱሊላህ ሌላ ሰው እስላምና ሙስሊም መለየት አለባቸው ሙስሊም ሌላ ነው እስላም ሌላ ነው ሙስሊሙ ወደ እስልምና እየቀረበ ሲሄድ ጥሩ ይሆናል ሙስሊም ሆኖ ስም ይዞ ደግሞ ወደ ከእስላሙ ሲርቅ ሞጥፎ ይሆናል ማንንም ሙስሊም ጥሩ አይሆንም ለማንም አይበጅም ለራሱ አይበጅም ለሌላም አይበጅም ስለዚህ ከእስልምና ስለራቅን ነው እኛ እስላም የሚለው ስለማ ማናተግብረው በህይወታችን እንደዚህ የደረሰብን ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ደግሞ ብለዋል አንድ ጊዜ ሙስሊሞች በቁጥራቸው በጣም ብዙ ይሆናላችሁ ግን ዋጋ ያላችሁ ብለዋል ረሱል ሰለላሁ ዐለይሂ ወሰለም ሰሃባ ገረማቸው ለምን ያ ረሱላህ ምን ሆኑ አነስተኛ ስለሆኑ ነው አለ ነው አነስተኛማ አይደሉም لكنهم قثاء كقثاء السيل እንደዚህ እንደ አፈራ ነው የሚባል አፍራ እንደዚህ የሳሙና እንትኑ ምንድነው አረፋ ነው የሚባል እንደ አረፋ ናቸው አረፋ ምን ያደርጋል ምንም ክብደት የለው እና ዝም ብሎ ነው ዋጋ የለው በዛ ሰዓት አለ ረሱል ሰለላሁ ዐለይሂ ወሰለም ሁሉ ሰው ነው ለነሱ ለማጥፋት የሚነሳ ለምን ያ ረሱላህ ሙስሊሞች ምን ስለሆኑ ነው እነሱ አዱንያ ስለሚወዱ ሞት ስለሚፈሩ እንደሱ ይሆናሉ አለ ስለዚህ እኛ ደግሞ እንደማንም ሰው አዱንያ ብቻ ስለወደድን ሞት ስለፈራን ደግሞ ሙስሊም ቫልዩ አይኖረው ከኪታቡ ከቁርአኑ ከሱነቱ ረሱል ሰለላሁ ዐለይሂ ወሰለም ስንት ሽርክ እየተደረገ በኢትዮጵያ ላይ ያለ ሙስሊም ስንት ሽርክ ያደረገ እነዚህ ኡስታዞች ግን ስልጣን ነው የሚፈልጉት ዳዕዋ አታርጉ ሰው አታስተምሩ ሽርክ ማድረግ حرام ነው ብላችሁ አታስተምሩ አይሻልም ነበር ስልጣን ምን ያርግላችሁ ዋናኮ አንቢያቶች እኮ በዳዕዋቸው አላህ ከፍ ስላረጋቸው ነው ዓለም ሙሉ የሚያቃቸው እንጂ ስልጣን እንትን ታንክ አልነበራቸው ሚሊታር ደባባት አልነበራቸው በኋላ ነው መጀመሪያ ላይ እንትን በኋላ ነው የመጣ በኋላ ግን ኃይል ነበራቸው ኢማን ነበራቸው ሁሉ ነበራቸው ስለዚህ በየ እንትኑ የመጣ ሲሄድ ዓለም ሙሉ እስልምና የደረሰ ዝም ብሎ አይደለም ሁሉ ስለ ሃይማኖትና አስባቡ ስለወሰደ ነው ያለ አስባብ ግን ዝም ብሎ ምንም ነገር አይመጣምና አመሰግናለሁ اسال الله سبحانه وتعالى ان يتقبل منا ومنكم صالح الاعمال واخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته